አፉ ይጠፋል የሚል እምነት ከልቡ ይወጣል ይጠፋል የሚል ነገር የለም። ከልብ እናመሰግን እንወዳለን። በጣም እንግዲህ ምናልባትም ወደ ገጠር ብንሄድ እዚህ ከተማ ቆይተን ገጠር ያሉ ዘመዶቻችንን እንኳን ነው የተለያዩ ሁሉንም የሚወክል ባይሆን አንዳንድ ምናልባትም ነው የታመመ ሰው አይደለም ቆሞ የሚሄደው ለራሱ ከከተማ ስለሄደ የተለያየ እንትን ሊሆን ይችላል። ላብ ስራው የቆፈረው ሰርተው ደግሞ ሲመጡ ያንን የሚጸየፉበት ትውልድ ባለበት ዘመን የታመመን ሰው በተለያየ ቁስሎች የተጎዳን ሰው ሄደህ እቅፍ አድርገህ እንደ ወላጅ አንድ ካብራክ እንደወጣ አድርገህ የምታደርጋቸው ሁኔታ በእውነት ከልብ እናመሰግን እንወዳለን። ይሄ ልብ ደግሞ እንደው አይወሰድብህ። ብዙ ዓመት እናውቃለን። ልጅነት ትናንትና ከነበረው ዛሬ ነው ጀምረው እንደናንተ አንድ ያላስቀጠሉ ብዙዎች አሉ የምናውቃቸው። እናንተ ደግሞ ይኸው አሁን በቀደም መልእክተኛውን አይተናል። 5 ዓመት ሙሉ ቡሌ ሁላ ከተመላሽ ምግቦችን እያብረው ቁጭ ብሎ የሚበላል ቁስላቸውን ቁጭ ብለህ ደግሞ ስታጥባቸው የሚያሳይ ቪዲዮ ስናይ ምናልባትም አንተ አስተማሪ ነህ የመልካምነት የሚል እምነት ነው ያለኝ እኔ እና በዚህ በጥቅምት ወር ደግሞ ምን ሰራ የሚለውን ነገር ስናነሳ ድምፅ ሰጪዎች ለራሳቸው ትክክለኛ ድምፅ እንደሰጡ ማሳያው በጥቅምት ወር እጅግ በጣም እልፍ ተኝቶ አያውቅም። አሁንም ከመንገድ ነው የመጣው። ሌሊቱን ሙሉ ሲጓዝ ነው ቅልቦች ቤተሰቦች ኑሮ እንትን ያለው እና ነው በጥቅምት ወር አንድ ህፃን ሲጀምር መግቢያው ላይ የሆነ የልብ ኬዝ ምናምን ነገር ያንን ለዛ ልጅ ማሳከሚያ ሲያሰባስብ የነበረበት ሁኔታ ነው። በዚሁ በጥቅምት ወር አንድ ወንድማችን አይምሮ ዘማሪ የእሱ ማሳከሚያ እንትን ነበር። ከዚያም የቦናፊ ያለባት በዚሁ ጥቅምት ወር እንግዲህ ያቺ 7 ሚሊዮን ተሰበሰበላት። ግን ፕሮሚሱ ጋር አንድ ላይ እየገባ ነው። ፕሮሚስ እንግዲህ ይህም ሁሉ ቀን ከሌሊት ተሰባስቦላት ከዛም ደግሞ አንድ እናት ልጃቸው ሁለቱም ኩላሊቱ ደግሞ ፌል አድርጎባቸው የእነሱም 1.5 ሚሊዮን ብር እንዳሰባሰብ ሰማ። ላይቭ ላይ አንድ ኢትዮጵያዊ መራመድ የማይችል ጫማ ማድረጎ የማያውቅ ከትናንት ወዲያ እግሮቹ ሰርጀሪ ተደርጎላት አሁን ጫማም የማድረግ የመራመድም እድል ተፈጠረ። ከዚህ በላይ መልካምነት ጥቅምት ወር ውስጥ አንድ ሰው የዚህን ያህል መልካምነት ከሰራ እንግዲህ ወሩ አጠረብን ለሚሉ ሰዎች በወር ውስጥ ምን ያህል ስራ እንደሚሰራ በጥቅምት ወሮች ውስጥ በየጎዳና ላይ ተኝተው ምናልባትም አስደማሚ የሆነው በተኙበት እየሄደ ምሳቸውን እንግዲህ ምሳቸውን እየሰጣቸው እያበላቸው የነበረበት መቼ በዚህ በጥቅምት ወር እየሄደ በጣም ደግሞ ካስደመመኝ ውስጥ አንድ በዚሁ በጥቅምት ወር ውስጥ አንድ እናት በቤታቸው ገብቶ ሽሮ ነጋዴ ናቸው። ሽሮ ደግሞ በምን እንደሚሸጥ ታውቃል? በወረቀት ጠቅልለው የ5 ብርና የ10 ብር ምናልባት እንደው እዛ ቤት ውስጥ ገብተህ ስታይ ቤት ውስጥ ያለው ካፒታል ምን ያህል ይሆናል ብለህ ታስባለህ? እስቲ እንደው ማስተር በዚሁ ከዛው እድሉ ለአንተ እንሰጥሃለን። ግን የተሰራውን ማስተር አብነት ምን ሰርቶ ነው በጥቅምት ወር ውስጥ የማህበራዊ ሚዲያ ተጽዕኖ ፈጣሪ የተባለው ለሚለው ማብራሪያ ለመስጠት ያህል ነው። እነዛ እናት ስታያቸው በወረቀት ጠቅልለው ሽሮ ጠቅልለው ለመሸጥ እንትን ሲሉ እንደው ካፒታላቸው ምን ያህል ይሆናል? በቤታቸው ውስጥ በድንገት ነው ቤታቸውን የገቡት። አልጠበቁም። ቤታቸውን ሲገባ ሽሮ በወረቀት ጠቅልለው ነው የሚሸጡት። የ2,000 ብር ሽሮ መግዛት ፈልጌ ነው ብዬ ነው የጠየኳቸው። ነው የገባው
100,000 ብር የለም። 100-200 ብር የሚሆን ግን አለ። 200 ብር ብቻ ነው ካፒታላቸው። የሚገርም ነው። እኔ ይሄ በተለይ ከሰዎች ጋር ያለ ኢንጌጅመንት፣ ከሰዎች ጋር የምትገናኝበት መንገድ፣ እናቶችን፣ ወንድሞችን፣ እህቶችን የምታገኝበት መንገድ ኢቨን ሲያዩህ ሰዎቹ ራሳቸው በቃ እንደዚህ ልብ ለልብ እንደዚህ የምትገናኙ ነው የሚመስለኝ። እና እኔ ከምን ልነሳ መሰለ፣ እንዴት ሆንክ እንደዚህ አይነት ሰው? ከሱ እንነሳ። ያው ለሁላችንም መልካም ልብ ተሰጥቶናል። ለመልካም ተግባር መጠቀም እና አለመጠቀም የሁላችንም ድርሻ ነው። እውነት ለመናገር እግዚአብሔር ነው እኔ ለዚህ የመረጠኝ። እሱ ባይረዳኝ ኖሮ እስከዚህ አልደርስም። ቅድም ተስፍሽ ያነሳው ነገር አለ። አንድ የቆሰለውን ሰው ቁስሉን ይዤ እግሩን ካጠብኩ በኋላ ሰዎች ሲደውሉልኝ ነው እኔ እግሩ ላይ ቁስል እንዳለ የማውቀው። እያቀፉት አይመጣ አላስታውሰውም። እሱ አይኔ ላይ አይመጣም። አንድ ጊዜ ዳምቦያ የሚባል ክፍለ ሀገር ላይ ወደ ሆሳና የሚባል ከተማ እየሄድኩኝ በዳምቦያ በሚባለው ከተማ እያቀፉ እዛ ሰዓት ላይ እሱ የሚለምነውን ነገር ብቻ ነው ያየሁት። የሚበላ ነገር ብሎ ነው ስጠይቅ የነበረው መኪና መናሪያ ውስጥ ቆመውና እኔ ማብላቱን ብቻ ነበር በዛ ሰዓት ላይ የተረዳሁት። ለካ እግሩን አጥቤያለሁ። አብረንም በልተናል። ሁለት ሰዎች ሕክምና ላይ ያሉ ሰዎች ደወሉልኝና ይሄ ይተላለፋል ይሄ በሽታ ብሎ ነገረኝ። እኔ ከማሰብ አንፃር ምን አድርጌ ነው ምንድን ነው የሆነው ብዬ ቪዲዮን ድጋሚ ሲያይ ያው አየሁት። በዛ ሰዓት ላይ ብዙ አልተጨነኩም፣ አልደነገጥኩም። ስለኔ የሚጠነቀቅ እግዚአብሔር አለ። ምላሽ ይሄ ነው። ሲነሳም እግዚአብሔር ያውቃል፣ ያለሁበትንም ያውቃል፣ መጨረሻዬንም የሚያውቅ እሱ ነው። የእግዚአብሔር እጅ ነው በእኔ ያለ። በጣም የሚገርም ነው። እኔ ከዚህኛው ውጭ ያለው ህይወት ምን ነበረ? ማለት እንዴት ተስበህ ገባህ እዚህ ውስጥ? በጎ አድራጎት ውስጥ? አዎ፣ እንደው የተነሳህበትን ጊዜ ታስታውሰዋለህ? እንዴት እንደተነሳ አብነት ከዚህ የነበረው ህይወቱ ምን ነበረ? ምን አይነት ቤተሰብ ነው ያሳለፈ? ያው እውነት ለመናገር እኔ እናቴ የሁሉ ነገር ምሳሌ ነች። ከዚህ በፊትም ለማንሳት ሞክሬያለሁ። ቤታችን መንገድ ዳር ነው። ዱራሜ ከተማ መንገድ ዳር ነው የምንገኘው። የእኛ ቤት ቆማል እና ወደዛ የሚሄድ ሰው ቁልቁለት ነው የሚወርደው። በዛው ተመልሶ ሲመጣ ዳገት ይወጣል። በጋ ሲሆን ያው እናቶች ከገጠር ሰፈር የሆኑ ነገር ምናምን በዛምቤል በፔስታል ተሸክሞ ሄደን ያንን ሽጠው የሆነ ነገር ደግሞ ለቤታቸው ተሸክሞ ሲመለሱ ተክሟቸው ነው የሚመለሱት። እና እኛ ቤት እውነት ለመናገር ማዘር በቃ ቅን ነች። የእንግዳ ቤት ነው ቤቱ። የእንግዳ ቤት ነው። ውሃ 20 ሳንቲም ነው ይገዛል። ምክንያቱም የቧንቧ ውሃ ልክ ነው ሆኖ አንዳንድ ቦታ የግለሰብ ቤት ያን አይነት ማይነው ነበር እና በአህያ ጋሪ ውሃ 20 ሳንቲም ተገዝቶ ይመጣል። አንድ 10 ጀሪካን ግቢ ውስጥ ሰው ቤት መጋጃል፣ ውሃ ጀሪካን ይዘጋጃል። ማንም ሰው እየገባ እየቀዳ ውሃ እየጠጣ መንገዱን ይሄዳል። እናቴ ግን እነዛ ሰዎች ውሃ ሲጠጡ አንዳንድ ጊዜ ምግብ ካልበላ በባዶ ሆድ ውሃ መጠጣት ሆነ ያንቃል። እና እነዚህ አይነት ሰዎችን እናቴ ተደብቃ ታያቸዋለች። ውሃ መጠጣት ካቃታቸው እነዛ ሰዎች እኛ ቤት ተጠርተው ይገባሉ። ቤት ያፈራውን ይበላል። እናቴ ይሄን አልጠቂም። የመልካምነት ከሷ ልብ አልጠፋም። እኛ ቤት መልካምነት ምንጭ እሷ ነች።
እናት የሚል አንድ ፊልም አውቃለሁኝ። በጣም በህይወቴ ከጭንቅላቴ የማይጠፉ ፊልሞች መካከል ናትና እዛ ላይ የሁሌ የሚባሉ ገጸ ባህሪ ያሉ መነኩሴ ገጸ ባህሪ እና ሰዎች ገዳም ሲሄዱ ገጠር ነው እና መሀል ላይ ያለ ብቻውን ያለ ቤት ነው። ገጠር ሲሄዱ ሰዎች የሚያልፉት በዛ ጋ ነው እና በጋን ውሃና ጠላ ውጭ አድርገው ሰው እንትን ይላል ሽክና እየቀዳ እየጠጣ ነው የሚያልፈው በሰው ሲሄድ ማለት ነው። እና አሁን የማስተራብነት እናት የሁሌ ናቸው የሁሌ ናቸው ማለት ነው። በጣም የሚገርም ከሳቸው ነው ማለት ነው ያ ነገር የተነሳው። መልካምነት ብዙ ጊዜ እንናገራለን በዚህ በቅን ልቦች በሬዲዮ ፕሮግራማችን ላይ መልካምነት ዘር ነው። ዘር መሬት ካረፈች መልካም ምድር ላይ ካረፈች ብዙ ፍሬዎችን አፍርታ ነው። አሁን እናቱ ማስተራብነትን አፈሩ። ማስተራብነትን ለመሆን የማይሞክር ማህበራዊ ሚዲያ ላይ አራያዬ ማስተራብነት ኢቭን እኛ ቅድም አነሳ ነው እኮ ዘመዶቻችንን የገጠር ያሉ የተለያዩ ህይወት ውስጥ የሚኖሩ ዘመዶቻችንን ለማቀፍ አብሮ ቁጭ ብሎ ለመብላት ምን ያህል በጣም ኮንፈርት ይሰማናል። ማስተራብነት የማይወለደው አንድ ቋንቋ የማይናገረው እንግዲህ በጣም ትግራይ ሂዷል፣ ወደ አማራ ክልል ሂዷል፣ ኦሮሚያ ክልሎችን የተለያዩ ክልሎችን እየዞረ ቋንቋቸውን እንኳን የማያውቀውን እያቀፈ የወገንተኝነት ስሜት እንዲፈጠር ያደረገ ወንድማችን ነው። በሁላችንም የሚጋባኝ ነው። ዘር እየበዛ አንዷን ፍሬ ብትንትን ብትላት 10 20 100 አፍርታ ትነሳለች። 100ውን መልሰህ ስትዘራው እንደዛ እና ብዙዎች የማስተራብነት ፈለግን ይዘው እየተከተሉ ያሉ አሉ። እነዚህን ደግሞ ባበረታታንበት ቁጥር ደግሞ እነዛም ብዙዎችን እያፈሩልን ይሄዳሉና ለዚህም ነው ማህበራዊ ሚዲያ ላይ እንደነ ማስተራብነት እንደነ ዶክተር አብይ አይነት እንደነ መልእክተኛው አይነት ሲበዙልን በጣም ማህበራዊ ሚዲያ ይሄ በብሔርና በሃይማኖት የምንተቻችበት የምንጠባጠብበት ያው በኢንፎርማል እየቀነሰ ይመጣል የሚለው ነው። ምንም ጥያቄ የለው። ማስተራብነትን በበጎ ስራው የምናውቀውን ያህል ከዛ በፊት በነበረው ህይወቱ ደግሞ አንድ ሙያ አለ። በጣም ዝነኛ የነበርክበት ሙያ አለ። እሱን ሙያ ለትውስታ ያህል እናንሳውና ከዛ ደግሞ እንመለሳለን። ወደዚህ እንመለሳለን። እንደው ከፊት ያለችው ማንተንስ ደግሞ ማስተር የምትለው እሷን ነገር በእሷን ትውስታ ብናነሳት እንደው አሁንስ አለ ወይ እሱ ነገር እንደው ጊዜ አለህ ወይ ያንንስ ነገር ለማለት? እኔ ማርሻል አርት ስፖርተኛ ነኝ። ውሹ አሰልጣኝ ነኝ። ወደ ማሰልጠኔ ከመምጣቴ በፊት ደቡብ ክልልን በመወከል በሀገር ደረጃ እወዳደራለሁ። ውድድር ላይ አንድም ጊዜ ተሸንፈሃል። የዓላማ ሰው ነኝ። ስፖርት ላይ አሸንፋለሁ ብዬ ከገባሁኝ አሸንፌ ነው የሚወጣው። በክብር ጉዳይ ደግሞ አልደራደርም። የዛኔ የክብርም ጉዳይ ስለሆነ ውድድር በደንብ አስጠብቄ ነው የሚወጣው ውጤት። ማስተር የሚባለው የማይረግ ስም የውሹ ማይረግ ስም ነው። ከዛ በኋላ ግን ያልተለመደ ነገር መስራት እወዳለሁ። እንዲህ አይነት ነገሮችን ሞተር ሳይክል ስፖርት ነው የገባው። ሞተር ሳይክል ስፖርት እውነት ለመናገር በችሎታ ብቻ አይደለም፣ የእግዚአብሔርም ጸጋ ነው። እንደዛ ብዬ ስነግርህ እኔና እግዚአብሔር ሁሉ ጊዜ በኪዳን ነው የምንንቀሳቀሰው። እኔ መሆን የሚፈልገውን ነገር ለእግዚአብሔር ቀድሜ ቃል እገባለሁ። ይህንን ስጠኝ፣ እንዲህ መኖር ይፈልጋለሁ፣ ለክብሬ መኖር ይፈልጋለሁ፣ ቃሌ ነው። እንዴ ሞተር ሳይክል ስፖርት በሚሰራበት ጊዜ ላይ ያው እንዳየው በጣም ከባድ ስራ ነው የሚሰራው፣ ያስፈራል፣ ሪስክ ያለው ነው። ግን ደግሞ ሞተር ሳይክል ስፖርት ከመምጣቴ በፊት ወደ ስፖርቱ ለመምጣት ያሰብኩበት ትልቁ ምክንያት የገቢ ምንጭ ለማድረግ ከስፖርቱ ውሹ እያሰነጠልኩ ከማገኘው ገቢ የተሻለ ገቢ ማግኘት የሚችልበት በስፖርቱ ዘርፍ የትኛው ነው የሚሻለው የሚል ነገር አሰብኩኝ። ማንንም በነገራችን ላይ አይቼ አይደለም፣ በራሴ ነው የሰራሁት። አሰልጣኝም አልነበረውም፣ ለእኔ ምሳሌ የሚሆን ሰውም የለም። ነጮችንም እኔ አይቻልም። ለምሳሌ ፊልም የሚባል ነገር እኔ እስከዛሬ ቲቪ እኔ ቤት ላይ ተከፍቶ ቲቪ የሚባል ነገር አይቻልም።
ቴሌቪዥን አይታጠቅም እንዲህ ሪሞት የሱ ጋር እንደሚከፈት አላውቅም። ነግቼ አላውቅም። እስከ ዛሬ ነው የምልህ። ቤቴ ላይ አለ። እኔ ቤት ስሄድ ባለቤቴ እንዲህ አይነት መንፈሳዊ ፕሮግራሞችን ነው የምታየው። ለእኔ አይምሮ ስለሚጠናቀቁ እኔ ሲገባ ቲቪ ይዘጋል። የሚገርም ነው። በዚህ በጎነትን የጀመርከው በስፖርታዊ ውድድሩ ላይ ከምታሸንፋቸው የምታገኛትን ገንዘብ መነሻ የመልካምነት መነሻ ሽልማትህን ለበጎ አድራጎቶች ለተቸገሩ ሰዎች በመርዳት ነው መጀመሪያ። እንደው አንዳንዴ እኮ ብዙዎቹ ሰው ለመነሻ የሆነ ነገር ይኖራል። ሰው ማንም ሰው ሄደህ ለከሌ ደግፍና ስትደግፍ ሲያይ ነው ኢትዮጵያዊ እንግዲህ በዚህ ወር ውስጥ የሚያስደምም ስራ እንድትሰራ ያደረጉ ስለሚያምኑ ስለሚወዱ አንተ ወደ ሚዲያ ስትወጣ ስትጠይቃቸው ከሌ ተቸግሯ ስትል ይሄንም እንግዲህ 4 ሚሊዮን 5 ሚሊዮን 7 ሚሊዮን ቃል የሚገቡልህ ማስተር አብነት ስለሆንክ ነው። ማስተር አብነት መሆንህን ደግሞ መጀመሪያ መነሻ የሆነ እንትን ያደረክበት ነገር አለና ምናልባት ከአንዳንድ መረጃዎች ስንሰማ ማስተር አብነት የበጎ አድራጎቱ ከስፖርታዊ ሽልማቶች ከሚያገኛቸው መነሻው ያንን በመለገስ ነው ይባላል። ምን ያህል እውነት ነው? እውነት ለመናገር ይሁን ቅድም ለማንሳት የሞከርኩት ወደ ስፖርቱ ከመምጣቴ በፊት እግዚአብሔር ጋር ቃል አለ። ጠብቀኝ፣ መንገዱን ክፈትልኝ፣ እድሎችን ስጠኝ፣ ያገኘሁትን ገንዘብ ቤተክርስቲያን አግዛለሁ፣ ለተቸገሩ ሰዎች ሰጣለሁ። ይሄ ነው ቃሌ። እኔ አንድ ፕሮግራም በሚያዘጋጅበት ሰዓት ላይ በሺዎች የሚቆጠሩ ሰዎች ወደ ስቴዲየም ይገባሉ። በጣም ብዙ ህዝብ ነው የሚገባው። ስቴዲየም እግር ኳስ ለማየት በሚገባው በዛው ልክ ነው ስቴዲየም የሚሞላው እና ብዙ ሺህ ብሮችን ነው የማገኘው። ከዛ ገንዘብ እውነት ለመናገር የምጠቀመው ለመብላት፣ ለመጠጣት፣ ለራሴ ለሚያስፈልገው ልኩን የሳተውን ነገር አላደርግም፣ አልጠቀምም። ከዛ ውጭ ያለውን ነገር ግን ኦርቶዶክስ እምነት ሊሆን ይችላል፣ ሙስሊም ሊሆን ይችላል፣ ፕሮቴስታንት ሊሆን ይችላል፣ ወንበር ነው የሚያስቀምጠው። ፕላስቲክ ወንበሮችን ይገዛለሁ። ከሻሸመኔ እቃዎችን የሚገዛው ያ አንድ ቦታ ላይ ይቀመጣል። በሞተር ሳይክል እንዲህ ገጠር ውስጥ መግባት እወዳለሁ። ብዙ ሰዓት ላይ 5 ፕላስቲክ ወንበሮችን ሌሊት ላይ ነው የሚሄደው እና ሲሄድ የትኛውም ሃይማኖት ሊሆን ይችላል ዘበር ላይ እያስቀመጥኩ አልፋለሁ። ገቢውን የመጀመሪያው የሚያደርገው ያገኘሁትን ወንበር ነው የሚያስቀምጠው። ከዛ በተጨማሪ ግን ሚዲያ ላይ አልመጣሁም። እዛኔ ሚዲያ አልነበረኝም፣ ሚዲያ ላይ አልታወቅምም። ሁሌም ከአካባቢ ወጣቶች ጋር አብረን በመሆን የተቸገሩ ሰዎችን በዛ ገንዘብ እናግዛለን። ሚዲያ ላይ ከመምጣቴ በፊት 13 ቤት ሰርቻለሁ። በነገራችን ላይ ቤት ላይ የሌላቸው ሰዎች በእውነት 13 ቤት ይሄ ገቢ ከዛ ነው። እጅግ በጣም የሚገርም ነው። በተለይ ኦፍኮርስ ያው ከሚዲያም ከመጣህም በኋላ በጣም ብዙዎችን ስትረዳ እናያለን። በጣም ግን ልብን የቦረና ድርቅ ጊዜ የነበረው አንተ የምታደርገው ሪያክሽን ከተጎዱ ሰዎች ጋር የምታደርጋቸው የሚታዩ ፎቶዎች በጣም ብዙዎቹ ልብ የገባበት ሁኔታ ነው። የጎፋ ጊዜ ከኔ ይቅርታ ተስፋዬ ከፎቶ ያለው ኢንፍሉዌንስ ቀላል አይደለም። ፎቶግራፍ ያለው ኢንፍሉዌንስ እና ፎቶ ይናገራል። በጣም ፎቶ አንተ እዛ ቦታ ላይ ሄደህ የነበረህን እንትን ፎቶ አንስተው የለጠፉ ሰዎች ስለ ሁኔታው ምን ያህል የከፋ እንደሆነ ሰው እንዲረዳ አድርጓል ብዬ አስባለሁኝ። እና ምናልባት ሁለቱንም የነበረበትን ሁኔታ ቢያነሳቸው አሪፍ ቢያስታውሳቸው። እውነት ለመናገር ሁለቱንም ማስታወስም አልፈልግም። ቦረናን እና ጎፋን ማስታወስም አልፈልግም። አንድ ሰው የጻፈው ነገር ትዝ ይለኛል። በዚህ 2 ቀን ውስጥ ሼር አደረግኩና ፌስቡክ ላይ እናወራበታለን። አይተነዋል። እሱ ነው ሰውን ማስጨነቅ ስላልፈለግኩኝ ፖስቱን አነሳሁኝ። ማንሳት አልፈልግም ያልኩበት ትልቁ ምክንያት ምንድን ነው? እኔ እውነት ለመናገር ወደ ቦረና ሲሄድ 70 ሺህ ብር ብቻ አካውንት ላይ ነበረው።
ያንን ለመስጣት ነው ሲሄድ ራሱ። ያው አንዳንድ ጊዜ እግዚአብሔር ይጠቀማል፣ ምክንያት ያደርጋል። እኔን እግዚአብሔር ምክንያት አድርጎ ነው ወደዛ ያላገኝ ሲሄድ። እውነት ለመናገር ያው በጥቂት የተጀመረውን እግዚአብሔር አሳፋው እዛ ጋር ያለው ነገር። ወደ ጎፋ ስንመጣ ግን ልክ አይደለም። እኔ ከዛ በኋላ የጎፋ ፎቶም ቢሆን ቪዲዮ ሲመጣ ትንሽ እንትን እላለሁ፣ ያምሃል፣ ይረብሻል። ለምን መሰለህ የምረብሽ? ሚዲያ ላይ የሚታየውና እዛ ጋር ውስጥ ላይ ያለው ነገር አይገናኝም። ጎፋ ላይ በመሬት ናዳ ምክንያት የሞቱ ሰዎች እዛው አፈር ውስጥ ነው ያሉት። እዛ ጋር ያልተገኘው ደግሞ ቤተሰቦቻቸው ወይም ልጆቻቸው በስራ ምክንያት ሌላ ቦታ የሄዱ ለቅሶ ተመልሶ ሲመጡ ቤተሰቦቻቸውን እዛ አፈር ውስጥ ይፈልጋሉ። በአካፋ ነው አፈር የሚያነሱት፣ በገሶ ነው የሚቆፍሩት። አባት የልጁን ጭንቅላት በገሶ እያፈረሰ በአካፋ እያነሱ የኔ ልጅ ነው አይደለም እያሉ፣ በነገራችን ላይ እንዲህ ሰውነቱን ቆርጦ ምናምን ካወጣ በኋላ አባት ልጁን የሚያውቀው እናት ልጄ ነው ብላ የምታለቅሰው። ሌላኛው ትልቁ ህመምና የብዙዎችን አይምሮ ሲጎዳ የነበረው እዛ ጋር የነበሩ ሰዎችን ይሄ ነው። ፕላስ እንዲህ አፈር ውስጥ ያሉ የሞተውን ሰው እጁን ይዘህ ከአፈር ውስጥ ስትቆጥት እጁ ከሰውነቱ እዛው ተለያየ። እኔ ከአንድም 2 ጊዜ የሰው እጅ በእኔ እጄ ላይ ቀርቷል። እዛ ያለ አንድ ጊዜ በአካፋ አፈር እያነሳው ተመሳሳይ ነገር ገጥሞኛል። ለሌላ የፈለኩት ምንድነው? እግዚአብሔር በነገር ሁሉ ሕግ ነው። እግዚአብሔር አይሳሳትም። ሊያስተምረን ነው፣ ሊመክረን ነው። ያንን አፈር ረግጦ ንስሐ ያልገባ ምሕረትን ያልጠየቀ ኢትዮጵያዊ የለም፣ ከትንሽ ከትልቅ። ያ ጊዜ እኛን ለመልካም እግዚአብሔር ሊያስተምረን የመጣበት ጊዜ እንደሆነ እረዳለሁ። እንዴት እንዳነሳችሁ ባላቅም እኔ በአጠቃላይ ከዚህ በኋላ በየትኛውም ሚዲያ ላይ የጎፋ ስም ባይጠራና ባልጠየቅ ደስ ይለኛል። ህመሙ እየተረሳ ሳይሆን አይምሮዬን የሚጎዳ ምን አይነት ነገር ይመጣል መሰለህ? እንደዚህ አይነት ነገሮችን በተደጋጋሚ የምታይ ከሆነ እንደዛ አይነት ቦታ ላይ ሆነ የምትገኝ ከሆነ ሳታቅ ዳይሜጅ ትሆናለህ። አይምሮ ዳይሜጅ ይሆናል። ማሰብ ታቆማለህ። አይምሮአቸውን የሚስቱ ሰዎች በነገራችን ላይ ወዶ ሳይሆኑ የሆነ ነገር ነው ይመጣል እና ለምን እንደሆነ ባላቅም በቃ ሁሌም አይምሮዬ ላይ እዛኔ የነበሩ የእናቶች ለቅሶ ያቃጭላል ጭንቅላቴ። ማለት ጀስት አንዳንዴ የማይጠፋ ነገር አለ አይደል? የማትረሳው ነገር። ሰውን ሰላም ስትል ያ ነገር ትዝ ይላል። አንዳንድ ጊዜ የሆነ ከባድ ነገር ተሸክመ እጅ ላይ ከያዝክ በኋላ ያን ነገር ስታስቀምጥ ያን ነገር ተሸክመ የያዝክ አይነት ነገር ስሜት ይሰማ የለ? ጎፋ እንደዛ ነው። እጅግ በጣም የሚያሳዝኑ እንትን የሚል ነው። ይህ ነው አይተናል። ምናልባትም ያ አስክሬን ሁላ ተሸክመህ እየቆፈርክ ስታወጣ የነበረው ደግሞ እዛም በወቅቱ በነበረበት ሰዓትም አንተም ታመህ ነበረ። እየደወልን ምናምን ስናገኝ የነበረበት ሁኔታ ነበረ። የዛን ጊዜ ግን ቅድም ወደ አነሳው ጉዳይ ግድ መማር ስላለብህ አንተም ነው አንተ መኖርህ ለብዙ ምስኪን እናት አባት ወንድሞች ተስፋ ነው እና አንተ መኖር የሚፈልጉ የአንተ መኖር የሚያስፈልጋቸው በጣም ብዙዎች አሉ። የብዙዎች አባት ነው። ስለዚህ አንድ አይቼዋለሁ፣ አንተ ሼር አድርገኸው የፖስትከውን በጎፋ ጊዜ በነበረበት ሰዓት ይመስለኛል ያ ማስተር አብነት ምን ያህል ራስን መጠበቅ እንዳለብህ የሚያሳይ ጽሁፍ ነው የጻፈው እና ያ ጽሁፍ